ጠቅላዩና ከንቲባዋ በአስቸኳይ ፍርድ ቤት እንዲቀርቡ ትዕዛዝ ተሰጠ። ጄኔራሉ መፈንቅለ መንግስት አለማድረጋቸውን ተናገሩ። ገዢው ብልጽግና ፓርቲ በየደረጃው የአመራር ለውጥ እንደሚያደርግ ፍንጭ ሰጠ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን፣ የሰዓቱን አዳዲስ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያም ቻናላችን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። ፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ መጥሪያ እንዲሰጥ ፍርድ ቤት ትዕዛዝ መስጠቱ ተሰምቷል። የቀድሞው የሰላም ሚኒስትር ዴታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ዛሬ ፍርድ ቤት መቅረባቸውም እየተነገረ ይገኛል። በቀረበባቸው በመኖሪያ ቤታቸው ውስጥ ህገወጥ ጦር መሳሪያ ተገኝቷል በሚል ክስ እየተከራከሩ ያሉት አቶ ታዬ ደንዳም 5 የመከላከያ ምስክሮችን ማስመዝገባቸው ይታወቃል። በዚሁ መሰረት ከዚህ ቀደም በነበሩት ቀጠሮዎች ከ5ቱ መካከል የሁለቱ የመከላከያ ምስክርነት ማሰማታቸው ከዚህ በፊት ተዘግቧል። የመከላከያ ምስክርነት የሰጡት አቶ ታዬ ደንዳም የቀድሞ አለቃ የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት ብናልፍ አንዱዓለምና የፌዴራል ፖሊስ ምክትል ኮሚሽነር መካሉ ፈንታ ነበሩ። ዛሬ ፍርድ ቤት የቀረቡት የቀሪዎቹ 3ቱ ምስክርነት ለማሰማት እንደነበርም ተሰምቷል። ይሁንና በዛሬው ችሎት 3ቱ ምስክሮች ሳይገኙ ቀርተዋል ነው የተባለው። ከነዚህ ምስክሮች መካከል የከተማ ልማትና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከሀገር ውጭ መሆናቸውን የሚገልጽ ደብዳቤም ባለፈው ቀጠሮ ለፍርድ ቤቱ አስገብተዋል ተብሏል። ይሁን እንጂ ሁለቱ ምስክሮች ግን እንዳለፉት ቀጠሮች ሁሉ ዛሬም ሳይገኙ ቀርተዋል። ሁለቱ ምስክሮችም ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ሲሆኑም ፍርድ ቤቱም ለሁለቱ መጥሪያ እንደላከላቸው አስታውቋል። መጥሪያውን ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጾም መጥሪያውን እንደመለሰም ለፍርድ ቤቱ አስረድቷል። በመሆኑም ፌዴራል ፖሊስ መጥሪያውን ለሁለቱ ባለስልጣናት እንዲደርስ ትዕዛዝ ሰጥቷል ነው የተባለው። የአቶ ታዬ ደንዳ ጠበቃ ይህንን ተከትሎ በሰጡት አስተያየትም ምስክሮቹ የፍርድ ቤቱን መጥሪያ ለመቀበል ፈቃደኛ ባለመሆናቸው በሕጉ መሰረት ቀጣዩን እርምጃ እንዲወስድ ችሎቱን አሳስበዋል። ፍርድ ቤቱም ፌዴራል ፖሊስ መጥሪያውን እንዲሰጥ ካለ በኋላም ውጤቱን ለማየት መዝገቡን ለሚያዝያ 30 ቀን ቀጥሯል። ይህ በእንዲህ እንዳለ ግን አቶ ታዬ ደንዳ ቀደም ሲል በፍርድ ቤት ሲከራከሩ የቆዩት 5 ጠበቆችን በማቆም እንደነበር የታወቀ ሲሆን ይሁንና ጠበቆቹ እንዳይቆሙላቸው በደህንነት አባላት ማስፈራሪያ እንደደረሳቸው ገልጸው አቶ ታዬ ባለፉት ቀጠሮች ካለ ጠበቃ ሲቀርቡ እንደነበር ተሰምቷል። በዛሬው ቀጠሮ ግን አዲስ ጠበቃ ይዘው ፍርድ ቤት መቅረባቸውም ለመረዳት ችለናል። በሌላ በኩል ድጋሚ ጦርነት ውስጥ መግባት አንፈልግም ሲሉ ጄኔራሉ ተናገሩ። አሁንም ድጋሚ ጦርነት ውስጥ መግባት አንፈልግም ሲሉ ሌተናል ጄኔራል ታደሰ ወረደ መናገራቸው ተሰምቷል። የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽን ዛሬ ባሰራጨው መረጃም እንዳስታወቀው ከሆነ የህብረቱ የሰላም ስምምነቱን ገምጋሚ ተቆጣጣሪና አረጋጋጭ ቡድን በመቀሌ ተገኝቶ ከጊዜው አስተዳደሩ ጋር ውይይት ማድረጉን አመላክቷል። በዚህ ውይይቱም ከጊዜው አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጋር በፕሪቶሪያው ስምምነት አፈጻጸም ዙሪያ ምክክር መደረጉን ነው ያስታወቀው። በምክክሩ ላይ ጄኔራል ታደሰ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ቁርጠኛ መሆናቸውን ገልጸው ወደ ግጭቱ ውስጥ የመግባት ምንም ፍላጎት እንደሌላቸው ለቡድኑ ተናግረዋል። ጄኔራሉ ጨምረውም የጊዜው አስተዳደራቸው ዋነኛ ዓላማ የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ መሆኑን የገለጹት ጄኔራል ታደሰ ትኩረታቸውን እነዚህን ተፈናቃዮች ማቋቋም ላይ መሆኑንም ማስረዳታቸውን ኮሚሽኑ ገልጿል። ጄኔራል ታደሰ ሲናገሩም ግጭቱ ተመልሶ ይመጣል የሚል ስጋት እንዳለ እናውቃለን። ይሁንና ወደ ትግራይ ወደ ግጭት ውስጥ የመግባት ፍላጎት የለንም ብለዋል። ከዚሁ ጋር በተያያዘ ጄኔራሉ አውራምባ ታይምስ ከተባለ ሚዲያ ጋር ቃለ መጠይቅ ያደረጉ ሲሆን ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደም አውራምባ ታይምስ ከተባለ ሚዲያ ጋር ቃለ መጠይቅ ማድረጋቸው ተሰምቷል። በዚህ ወቅትም በትግራይ ተካሂዷል ተብሎ ተደጋጋሚ ስለሚነገረው መፈንቅለ መንግስት ጉዳይ ተጠይቀው ምላሽ ሰጥተዋል። የቀድሞ ፕሬዝዳንት ጌታቸው ረዳ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫም በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል። ይሄው ኃይልም የአቶ ጌታቸው አስተዳደር ህገወጥ ተግባሩን ተጋድሎ ወደ
ወደ ተባባሰ ግጭት እንዳያመራም ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽ ተጠቅሞ ነበር። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ግን ጌታቸው ረዳ የፕሪቶሪያው ሰላም ስምምነትን አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 እንደመጡና የጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ ይታወቃል ብለዋል። እንዲያም ሆኖ 6 ወራት ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓመተ ምህረት ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓመተ ምህረት የ2 ዓመት ቆይታቸውን ጨርሰዋል ሲሉም አስረድተዋል። አሁን የተደረገው በፓርላማው በጸደቀ አዋጅ ጊዜያዊ አስተዳደሩ ለ1 ዓመት ማራዘም ነው። በተራዘመው የጊዜያዊ አስተዳደር እድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠሉም ሲሉም ገልጸዋል። እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ ኃላፊነት ጊዜው ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ያን ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂደዋል ወይስ አልተካሄደም የሚል ክርክርና ሰጣ ገባ ካለ ለሶስተኛ ወገን እድል እንስጥ፣ የሚያጣራ አካል ይኑር። ምናልባት እኔ ይህንን ጉዳይ የሚያጣራ አካል ላቋቁም ብል ታማኒነትና ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው ላለው ሲሉም ተደምጠዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉም አክለዋል። በሌላ መረጃ ገዢው ብልጽግና ፓርቲ በየደረጃው የአመራር ለውጥ እንደሚያደርግ ፍንጭ ሰጥቷል። ፓርቲው ለ2 ቀናት ስብሰባ መቀመጡን ጠቅሶ ዘለግ ያለ መግለጫ ማውጣቱም ተነግሯል። ከመግለጫው ውስጥም ይህንን ተካቶ ተመልክተናል። የተዛባ ትርክት እንዳይፈጠር የብሔራዊ አርበኝነት ትርክትን በሚገባ ማስረጽ ይጠበቅብናል። የህዝብን ጥያቄዎች በየደረጃው መፍታት አለብን። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል። ለጠላት ተጋላጭነት ሊፈጥሩ የሚችሉ አሰራሮችን ማረም ጊዜ የማይሰጠው ተግባር ነው። የአመራር ስምሪትን መፈተሽና ማጥራት መንገዳችንን የበለጠ ምቹ ያደርገዋልም ተብሏል። ይህንን ተከትሎም ገዢው ብልጽግና ፓርቲ በየደረጃው የአመራር ለውጥ እንደሚያደርግም ፍንጭ ሰጥቷል።